ጤና ይስጥልን ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። አቶ ጌታቸው ረዳ የትግራይ ጊዜያዊ ርዕሰ መስተዳድር በመሆን ተሾሙ። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ ርዕሰ መስተዳድር እንዲሆኑ በጠቅላይ ሚኒስትር አብይ አህመድ መሾማቸውን ጽሕፈት ቤታቸው አስታወቀ። ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ እንዳመለከተው የፌዴሬሽን ምክር ቤት ከዚህ በፊት ባስተላለፈው ውሳኔ መሰረት እንዲሁም በመንግስትና በህወሓት መካከል ፕሪቶሪያ ላይ በተደረሰው ስምምነት መሰረት ነው ጊዜያዊ መንግስቱ የሚቋቋመው። የሚኒስትሮች ምክር ቤት መጋቢት 9 ቀን 2015 ዓ.ም ባካሄደው ስብሰባው የትግራይ ክልል አካታች ጊዜያዊ አስተዳደርን የሚመለከት ደንብ ማጽደቁን አስታውቋል። ባለፈው ሳምንት ማብቂያ ላይ ህወሓት ሥራ አስፈጻሚ የድርጅቱ ከፍተኛ አመራር የሆኑትን አቶ ጌታቸው ረዳን የጊዜያዊ አስተዳደሩ ፕሬዝዳንት እንዲሆኑ መሰየሙ ይታወሳል። ጠቅላይ ሚኒስትሩም አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደርን እንዲመሩ የሾሙ መሆናቸው የተገለጸ ሲሆን ርዕሰ መስተዳደሩ በክልሉ ያሉ የፖለቲካ ኃይሎች የሚሳተፉበት አካታች አስተዳደር እንደሚያዋቅሩ ተገልጿል። በተጨማሪም የጊዜያዊ አስተዳደሩ ርዕሰ መስተዳደር የሆኑት አቶ ጌታቸው ረዳ የክልሉን አስፈጻሚ አካል የመምራትና የማስተባበር ኃላፊነት እንደተጣለባቸው ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ አመልክቷል። የፌዴራል መንግስቱ ውድቅ ያደረገው ምርጫ በትግራይ ክልል ተካሂዶ ጦርነት ከተቀሰቀሰ በኋላ በክልሉ ውስጥ ጊዜያዊ አስተዳደር ሲቋቋም የአሁኑ ለሁለተኛ ጊዜ ነው። ለ2 ዓመታት የቆየው ጦርነት ትግራይ ውስጥ ተጀምሮ በሳምንታት ውስጥ የፌዴራሉ ሰራዊት ዋና ከተማዋንና አብዛኛውን የክልሉን አካባቢ በተቆጣጠረበት ወቅት ጊዜያዊ አስተዳደር አቋቁሞ እንደነበር ይታወሳል። በዚህ መሰረት ዶክተር ሙሉ ነጋ ቀዳሚው ጊዜያዊ አስተዳዳሪ የነበሩ ሲሆን ቀጥሎም የአሁኑ የመከላከያ ሚኒስትር ዶክተር አብርሃም በላይ ለአጭር ጊዜ ቦታውን ይዘው ቆይቶ ነበር። ነገር ግን ጦርነቱ ተባብሶ የትግራይ ኃይሎች መቀለን መልሶ ሲቆጣጠሩ የጊዜያዊ አስተዳደሩ ህልውና በዚያው አክትሟል። እንግዲህ ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች ለዛሬ ልንነግራችሁ ያሰናዳነው ወሬ ይህንን ይመስላል። ስለ ተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲ ሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲ ሚዲያ የታሪክና የመረጃ ምንጭ